ሄሎ ሀበሻ ፒፕልስ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቃል በገባሁላችሁ መሰረት ይሄን አካውንት ትንሽ ከፍ ለማድረግ ነውና ቶፕ አፕ ማድረግ የነበረ ትናንትና ናይስ ሶሪ ጌም ፕሌይ ተበላሸብኝ እንጂ ከዛው ስገዛው ምናምን ነበር እንትን ስለ ነበረ እና የገዛሁትን ነገር ላሳያችሁ። ዲስካውንት ስንት ነው? 88 ስለሆነ ጥሩ ሆነልኝና 100 ዳይመንድ ቶፕ አፕ አሮክ ትንሽ ስለሆነ 100 ዳይመንድ ነበር ስላችሁ ነበር እና 100 ዳይመንድ ስገዛ 5 minutes later እዚህ ጋር 100 ዳይመንድ ቶፕ አፕ ሳደርግ 100 ዳይመንድ ተሰጠኝና በሁለት ዳይመንድ ምን እንደገዛው ላሳያችሁ። አንድ ካታና በስንት በ53 ዳይመንድ እና እችን ኢሞት በ96 ዳይመንድ እና እችን ግሎዋል በ59 ዳይመንድ ገዛሁት። ያው አካውንት ይሄን አካውንት ትንሽ ከፍ ለማድረግ ነው እንጂ በዚህ አካውንት የሚቀጥል ቢሆን እነዚህ ምናምን ገዛችሁ ነበረ። ግን አካውንት ሊገዛ ነው። ይሄንንም ቃሌና ክብር ያለው ያኛውንም ቃሌና ክብር አለው እና እችንም ልስ ተቀብያታለሁ። እስካሁን ለምን እንዳተቀበልኩት እኔ እንጃ፣ ብቻ ግን ተቀብያለሁ እና እንዲህ ነበር የለበስኩት እና እንትን ገዝቻለሁ ማለት ነው። የገዛሁት ይሄ ነው። እሺ ጌም ፕሌይ ሶሪ በጣም የእንትን ችግር ቢኖር የማይክ ችግር ቢኖር በጣም ሶሪ። አሁን እያሟላው ስለሆነ አካውንት ምገዛለው። ይሄው በቃ የመሰረት ነው አካውንት ችግር የለም እገዛለሁ እና የተለያዩ ነገሮችንም ያልኩትን ነገር ቃል እገባለሁ። እናንተም በቻላችሁ አቅም እኔ ያልኳችሁን ነገር ገዛዛዳ አላለልኝ ከ450 እስከ 500 ሰብስክራይበር ከገባው ይሄን አካውንት ቻሌንጅ አድርጌ ይሄን አካውንት እሰጣችኋለሁ ብያለሁ እና ይሄ ቃሌ ነው። ቻሌንጅን ካልፈጸማችሁት ግን እኔም አካውንቴን እስከምገዛ ነው ቻሌንጁ እና እኔም ደግሞ ካልሆነ ደግሞ ያኛውን አካውንት ገዝቼ እንትን እላለሁ ማለት ነው። ዳይመንድ ቶፕ አፕ አድርጌ ሌላ ቪዲዮ ሰራበታለሁ ወይ ደግሞ ይሄንን ሩም ከፍቼ አጫውትና የተለያዩ ጌሞችን ከፍቼ አጫውቼ አካውንቱ እሰጣችኋለሁ። በቴሌግራም ውስጥ ታወሩኝና እንደዛ ነው እና ትንሽ ተጫውቼ አሳይቼ ግሎዋል ነው የተለያዩ ሰብስክራይብ በማድረግ ቢሰቡ ቪዲዮ ደግሞ ላይክ በማድረግ ጀምሩ።
ሊሰማ ይችላል። ልትከሰከኝ እና ከኔ ጋር መጫወት ፈልጉ። ዋነኛው ኢትዮጵያዊ ፕሌየሮች ካላችሁ አይዲያችሁ ስማችሁን በስማችሁ ላላችሁ አይዲያችሁ ኮሜንት ላይ ታደርጉልኝ። ሰርች አድርጌ ይቀበላችኋለሁ እና በአዲሱ አካውንቴ ደግሞ አዲስ ግሩፕ ከፍታለሁ። ፈቃደኛ ከሆናችሁ ከእናንተ የሚወደዳችሁ ወደዚህ ገብተን አብረን ያው ዩቲዩብ ቻናል ይከፍት ካለ ላይቭ እንደምገባ ከሰዎች ጋር ይገባለሁ። ያው ትንሽ ጌሚንግ ሴታፕ ያስፈልገኛል ላይቭ ለመግባት። እንዴት አሁን የምትወጡበት እንኳን እንዴት ከርድ እያደረኩ ለመጫወት ይከብዳል። ላግ ስለሚያደርግ ነበረ ብቻ እንደዚህ ነው እንዳልኳችሁ። ኖ ዌይ ሉዋሊ ነሬት አርጉልኝ። እኔ በጣም ወድጃታለሁ። አስባችኋል? ቢያር ሊቪንግ ይደጣል ይገርም እና በአዲሱ አካውንቴ ከፍታለሁ። አራስምንት ይግዛናል። ችግር የለም እቀበላችኋለሁ። ጌም እኮ አንዳንዴ ይዛባል። ሁለት ብሎ አልነበረ እኔ በጣም ተመችቶኝ ነው የኔ ክስ ያው ለራሴ ተመችቶኝ እችላለሁ። በጣም ነበር